جقناو فلسطين وطات. مع السلامة يا إبراهيم والبطل الإسلام. مع السلامة يا إبراهيم والبطل الإسلام. إبراهيم تخون بالعكس إبراهيم اللي جنبي قالوتم ميلون إبراهيم وچندالو ግን ዘንግተውታል ሁላችሁም ኢብራሂሞች ናችሁ ሁላችሁም ልጆቼ ናችሁ ሁላችሁም ኢብራሂሞች ናችሁ ልጄ ኢብራሂም እኮ ወደ ኢብራሂም ወዳጅ ነብዩ መሐመድ ነው እኮ ሄደው ለአላህ ምስጋና ይገባው አልহামዱሊላህ ኢብራሂም አሸንፏል ልጄ كلكم إبراهيم إن شاء الله كلكم إبراهيم راح عند حبيب إبراهيم راح عند حبيب النبي محمد عند حبيب إبراهيم يا مشاهد إبراهيم انتصر الحمد لله رب العالمين الحمد لله اتصل علي قال لي امي ما تزعلي علي من علي لجي ابراهيم እናቴ ሆይ በኔ ቅር እንዳትሰኝ ከበባ ውስጥ ነኝ ዱዓ ብቻ አድርግልኝ በሞት እንኳን ዱዓሽን ብቻ ነው የምፈልገው እኔም ለአላህ ምስጋና ይገባው እኔም ማምነው ልጄን አላህዬ በኔ አቅም ወይም ፍቃድ ሳይሆን በሱ እዝነትና ታላቅነት እንደሰጠኝ ዳግም ወደሱ አላህ ይዘንድ ወስዶታል በሱ መንገድ ላይ ሰማዕታት እንደሆነ ነው ማስበው አልহামዱሊላህ واذا استشهدت ما تعيطي ولا تزعلي الله اكبر وانا الحمد لله رب العالمين احتسبت عند رب العالمين عمره شو عمر ابراهيم شاب صغير زلزل كيان بحاله زلزل كيان ኢብራሂም ልጄ እኮ በጣም ህፃን ታዳጊ ወጣት ነው ግንሳ ብቻውን ሆኖ የይሁዶችን ርዝራጆች ያስጨነቀ የተጋፈጠ ጀግና ነው ለዛም መስሎኝ የልጄ ኢብራሂም መኖር እንቅልፍ ነስቷቸው በሙሉ የይሁዶች ዘንድ ኢብራሂም ሲወሳ ሲፈለግ የነበረው ይህ ምን ያሳያል ኢብራሂም ልጄ ጀግና የጀግና ልጅ ነፃ የፍልስጤም ልጅ እንደሆነ ማስረጃ ነው አላህዬ የነዛ የይሁዶችን ዙፋን አንቀጥቅጠህ በላያቸው ላይ ገልብጠው الحمد لله اللهم زلزل الارض تحت اقدامنا بس كل حر شريف يكمل خطى ابراهيم يمشي على خطى ابراهيم ኢብራሂም ልጅ አልሞተም በአላህ ዘንድ ኢንሻአላህ ሰማዕት ነው ሁሉም ነፃነኝ የሚል ፍልስጤናዊ የኢብራሂም ፈለግ ተከትሎ የኢብራሂምን የነፃነት መንገድ ሊከተል ይገባል هذا مصير كل انسان حر وشريف الحمد ይህ መንገድ የማንኛውም ነፃነኝ የሚል ሰው መንገድ ነው እኔ ደግሞ ሙስሊም አማኝ ነኝ በማንኛቸው በሚያጋጥሙን ክስተቶች ከአላህ ናቸው ብዬ አምናለሁ እቀበላለሁ እኔ ዛሬ በልጄ ኢብራሂም ኮርቻለሁ ልጄ ኢብራሂም ፍልስጤምን ነፃ ለማውጣት የተሰዋው አልহামዱሊላህ ልጄ ኢብራሂም ይህን ሞት ይመኘው ነበር የተመኘውን ያገኘው الحمد لله انا بفتخر فيه وبقول انه هذا مصيره والحمد لله طلب الشهاده انالها الحمد لله ውድ ተመልካቾቼ እዚህ ጋር ላስቆማችሁና ስክሪን ላይ የምትመለከቷት እናቱ ናት ሟች ደግሞ ልጇ ነው ተመልከቱ ፈገግታዋን ተመልከቱ ሳቋን ልጇ ነው የሞተው ነገር ግን ፈገግታዋን ተመልከቱ ጀናዛውን ተሸክማ ልክ እንደዚህ እየሳቀች ነው ያለችው ለምን ይሆን ይናክል ምስቀው ልጇ እኮ ነው የሞተው ለምንድን ነው ምስቀው እስኪ እንመልከተው አላሁ አክበር ተመልከቱ ልጇ ነው የሞተው ነገር ግን ጀናዛውን ተሸክማ ትስቃለች ሱብሃንአላህ ጽናት ጀግንነት አላሁ አክበር ልጇ ሞቶ ተመልከቱ ጀናዛውን ተሸክማ ትስቃለች አላሁ አክበር ጽናት ጀግንነት لا اله الا الله ይህ ነው እንግዲህ ኢብራሂም ነብሉስ የሚባለው ጀግና እስራኤሎችን አንቀጠቀጣቸው አላሁ አክበር ለረጅም ጊዜያቶች ሲሰሉትና ሲያሳዱት የነበረው ጀግና ወንድማችን ይሄ ነው የሞተው አላሁ አክበር አላህ የጀነት ያድርገው አላሁ አክበር الله أكبر تملكته اللهم إنه عندك يا الله آمين اللهم احفظه واحرسه آمين وارض عنه ورضه يا الله واجعل الجنة مدخله يا الله آمين اللهم وسع مدخله يا الله آمين اللهم أكرمه يا الله آمين وارض عنه وارضه يا الله يا الله يا الله يا الله يا الله استودعتك من هو أغلى من روحي ابني إبراهيم يا رب ابني إبراهيم يا إبراهيم والبطل الإسلام مع السلامة يا إبراهيم والبطل الإسلام ارجع يا رافع روسنا بزمن الصمت والعار ይህ ቪዲዮ ተመልካቾች አሁን ደግሞ የምንመለከተው ስክሪን ላይ እስራኤሎች ለመጨረሻ ጊዜ ኢብራሂም ነብሉሲን ሲያሳድሩትና
ሲገሉት የሚያሳይ ቪዲዮ ነው ማለት ነው። አሁን ለፊት የምትመለከቱት እዚህ ጋር ነበር ኢብራሂም ናብሉሲ ተደበቀው እስራኤል ወታደሮች ሞቶ የገደሉት በዚህ መንገድ ነበር። ይሄን ቪዲዮ የለቀቁት ራሳቸው የእስራኤል ወታደሮች ናቸው እንደምትመለከቱት። ለምን ይመስላችኋል የዚህ ጀግና ወንድማችን የኢብራሂም ናብሉሲ ጉዳይ በዓለም ደረጃ መነጋገሪያ ሆነው? ለምን ይመስላችኋል እናት ልጇ ሙቶ ጀናዛውን ተሸክማ እንደዚህ ምስቀው? ለምን ይመስላችኋል ሰዎች ሁሉ እንደዚህ እየመሰከሩት የሚገኘው? ምክንያቱም ኢብራሂም ናብሉሲ ፈለስጢንን ነፃ ለማውጣት ቤቱን ትቶ ሲንከራተት የነበረ ጀግና ወንድማችን ነበር። አላሁ ሱብሓነሁ ወተዓላ የጀነት ያደርገው። አላሁ ሱብሓነሁ ወተዓላ ለለፋው ልፋት ጀነትን ይመንዳው። አላሁ አክበር። እንደምንመለከተው እንግዲህ ቤተሰቦቹ፣ ጓደኞቹና በአጠቃላይ ወዳጆቹ ጀናዛውን በዚህ መንገድ እየሸኙ ይገኛል ማለት ነው። አላሁ አክበር። ኡሙ ሸሂድ ተመልከቷት፣ ልክ እንደዚህ ናት። የሸሂድ እናት ልክ እንደዚህ ናት። አታለቅስም፣ ፈገግ ትላለች። ምክንያቱም የልጇ መሄጃ ወዴት እንደሆነ ትገምታለች፣ ትጽናናለች። አላህ ሱብሓነሁ ወተዓላም ቃል ገብቶላታል። ተመልከቱ። አላሁ አክበር፣ አላሁ አክበር። ልጇ ሙቷል እኮ፣ ልጇን ተሸክመዋለች እኮ፣ የልጇን ጀናዛ ተሸክማለች እኮ። ግን ፊቷ ላይ ፈገግታ ነው የሚታየው። ለምን ይመስላችኋል? በልጇ ሞት ሳታዝን ቀርቶ መስላችኋል? ኖ አይደለም። በልጇ ሞት ውስጡ አዝኗል፣ ልቧ ደምቷል። ነገር ግን ለጠላቶች ፈገግ እያለች የምታሳያቸው አሸናፊ እንደሆነች ልታሳያቸው ነው። አላሁ አክበር። ተመልከቱ። ላኢላሃ ኢለላህ። ተመልከቱ። ጠላት ይህን ሲመለከት ይናደዳል፣ ይበሳጫል። ምክንያቱም ገለናቸው ይስቃሉ እንዴ? ገለናቸው አያለቅሱም ብሎ ነው የሚያስበው። ነገር ግን ፈለስጢኖች እንደዚህ አይደሉም። እየሞተባቸው ይወልዳሉ፣ እየሞተባቸው ጀግኖችን ያፈራሉ። አላሁ አክበር። ተመልከቱ። ፈለስጢኖች ልክ እንደዚህ ናቸው። ፈለስጢኖችን ማታውቁ ካላችሁ ልክ እንደዚህ ናቸው። ፈለስጢኖች ማለት ልጆቻቸውን እየሸኙ ይስቃሉ። የሚስቁት የልጆቻቸው ማረፊያ ወዴት እንደሆነ ስለሚገምቱ ነው። አላሁ አክበር። ሐቂቃ ኢብራሂም ናብሉሲ ከመሞቱ ከደቂቃዎች በፊት ያስተላለፈው መልእክት እዚህ እንደምትመለከቱት ስክሪን ላይ ምንድነው የሚለው? አደራችሁን የእናቴን ነገር፣ አደራችሁን የአቅሷን ነገር፣ አደራችሁን የፈለስጢን ነገር፣ ፈለስጢን ነጻ ሳታወጡ በፍጹም ወደ ቤታችሁ እንዳትመለሱ አደራችሁን የሚል ቃል ነው ለመጨረሻ ጊዜ ወስያው የነበረው። ለመጨረሻ ጊዜ እስትንፋሱ የነበረችው ፈለስጢንን አደራ፣ የእናቴን ነገር አደራ፣ እናቴ ወድሻለሁኝ፣ ለዚህ ስን ነው እስከዛሬ ድረስ ሲንከራተት የነበረው የሚል መልእክት አስቀምጦ ነበር ኢብራሂም ናብሉሲ ህይወቱ ያለፈችው። አስባችሁታል አይደል? ወላሂ የኢብራሂም ናብሉሲ ሞት ለሁላችንም ወጣቶች ጥያቄ ይፈጥራል። ምንድነው ለኢስላም የምንሰራው? ምንድነው እስከዛሬ ድረስ ለኢስላም ይሰራ ነው? ወደፊትስ ለኢስላም ምን ለመስራት አሰብን? ለሁላችንም ጥያቄው ይቀመጥ። ውድ ተመልካቾች እንግዲህ ለዛሬ የነበረኝ ቪዲዮ ይሄን ይመስላል። ስለ ኢብራሂም ናብሉሲ ማወቅ የምፈልጉት ነገር በአጠቃላይ ያው መረጃው ላጋራችሁ ብዬ ነው ይሄን ቪዲዮ ሊሰራ ወደድኩት ማለት ነው። ይህ ጀግና ወንድማችን ኢብራሂም ናብሉሲ አላህ Subhanahu Wa Ta'ala ሸሃዳነቱን ይቀበለው፣ ለዲን አልኢስላም ለውድ ሀገሩ ለፈለስጢን ሲል ነው ህይወቱን የሰዋው። አላህ Subhanahu Wa Ta'ala እንግዲህ ከደጋጎቹ ከሹሃዳዎቹ እንዲመድበው ሁላችንም ዱዓ ልናደርግለት ይገባል ማለት ነው። ተመልከቱ፣ የፈለስጢን እናቶች ልክ እንደዚህ ናቸው። የፈለስጢን አባቶች ልክ እንደዚህ ናቸው። ሐታ ወጣቶቻቸውና ህፃናቶች ሳይቀር ልክ እነዚህ ጀግኖች ናቸው። አላህ Subhanahu Wa Ta'ala ከጀግነት ላይ ጀግነትን ይወፍቃቸው፣ ከነስር ላይ ነስርን ይወፍቃቸው። ይህ ጀግና ወንድማችን እንግዲህ በዚህ መንገድ ነበር ህይወቱ የተሰዋቸው። ያለው እውነታ ስለ ኢብራሂም ናብሉሲ ይህን ይመስላል ማለት ነው። ምናልባት ማታቆቶችና ወንድሞች ካላችሁ በተለይ ሶሻል ሚዲያዎች ላይ የዚህ ጀግና ወንድማችን ፎቶ የተሰራጨ ስለሱ ጉዳይ የተወራ ስለሚገኝ እኔም እንደ አንድ ሚዲያ አካል ስለዚህ ጉዳይ ማውራት ስላለብኝና መናገር ስላለብኝ ነው ይህን ቪዲዮ ላጋራችሁ ወደድኩት ማለት ነው። ውድ ተመልካቾች እንግዲህ ከዚህ ቪዲዮ የተማራችሁትን ነገር ኮሜንት ላይ አስቀምጡልኝ። የተሰማችሁን ስሜት ላይ ደግሞ ኮሜንት ላይ መናገርና ማስቀመጥ ትችላላችሁ። አደራችሁ ለዚህ ጀግና ወንድማችን ሁላችሁም ዱዓ ማድረጋችሁ እንዳትረሱ ማለት ነው። ኢንሻአላህ በቀጣይ በሌላ ቪዲዮ እስክንገናኝ ለዛሬ የነበረኝ ቪዲዮ እዚህ ጋር ጨርሳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።